ምናልባት እኔ የራስ ዳሽን ተራራ ወጥቼ ሊሆን ይችላል። ሁላችንም ግን የራሳችን ራስ ዳሽን አለና እና ደግሞ የዊልቸር ቅርጫት ኳስ ተጫዋች ነኝ። ባለፈው አመት ከ5 አመት በታች ሳውዝ አፍሪካ ሂጄ እንደ ኢትዮጵያ 3ኛ ወጥቼ ሜዳሊያ ተሸልሜ መጥቻለሁ። አንዱና አካል ጉዳተኝነት አለመቻል አይደለም። እኔ 2 እግሬ ነው ያጣሁት። ምንም ነገር የጎደለኝ ነገር የለም። እየሰራው ነው። ነግሬያቸዋለሁ። ራስ ዳሽን ተራራ ያለምንም እግር ነው የወጣሁት። የዊልቸር ባስኬትቦል ተጫዋች ነኝ። እንዲሁም ደግሞ ዋናም እችላለሁ። አካል ጉዳተኝነት አለመቻል አይደለም፣ ዋናው ጭንቅላት ነውና እና ሴቶችዬ ብዙ አካል ጉዳተኞች ልጆችም አሉ ቤት ውስጥ የተዘጉ። አንዳንዴ ለነሱ ድምጽ መሆን ፈልጋለሁና ለዛም ነው ወደዚህ ወደ ራስ ዳሽን ተራራ እኔ ቢያንስ ራስ ዳሽን ተራራ ወጥቼ ማሳየት ስለፈልግ ሁሉም የራሱ ራስ ዳሽን ተራራ አለው እና ደግሞ ወደፊት ብዙ አላማዎች አሉ፣ ብዙ ማሳካዎች እቅዶች አሉ። ራስ ዳሽን ተራራ ወጥቻለሁ። ኪሊማንጃሮም ገና ይጠብቀኛል። ኢትዮጵያ ማስጠራት ፈልጋለሁ እና ራስ በረከት እንደነገራችሁ ከስዕል ኤግዚቢሽኑ እንድትሳተፉ 10% ለኛለና ከ10% ተሳትፋችሁ የዊልቸር ሞተርሳይክል እንድንገዛ እንድትተባበሩ በታላቅ ምስጋና አቀርባለሁ። አመሰግናለሁ። የምስክር ወረቀት ይሰጣል። አመሰግናለሁ። ስሜ ድንቅነሽ አውቀው ነው የሚባለው። በቅጽል ስሜ ግን ሉሲ ነው ሁሉም ሰው የሚባለው። እኔ ራሴን የምለው ትንሽ አቡፍሎ ብዙ ሰጥቶኛል። እግዚአብሔር ይመስገን። ተወልጄ ያደግኩት በባህር ዳር ዙሪያ ምንም ዊልቸር የሌለበት ቦታ በጣም ብዙ ታሪኮች አሉኝ። በወቅቱ ጋዜጣ ላይ እየሰበረ ግን ጊዜ ስለሌለኝ ትንሽ አደግ እና ከገጠር በዳድ ነው ተፈቅቄ መጥቼ በጉልበቴ ከባህር ዳር ደርሼ 98 ዓመት ጀምሬ እስከ ዩኒቨርሲቲ ድረስ ጎንደር ዩኒቨርሲቲ በሶሲዮሎጂ ባችለር ዲግሪ አለኝ። የአንዲት ሴት ልጅ 4 ዓመት የሚሞላት አሁን ከሁለት ወር በኋላ እናት ነኝ። በጣም የረሳሁት በብዙ ታለንት በብዙ ውጣ ውረድ ውስጥ የነበራችሁ ሴቶች እንኳን አደረሳችሁ መጀመሪያ። እንዲሁም ደግሞ የብዙ ታለንቶች ባለቤት የሆነው ዛሬ ቀናችን ነው። ነገር ግን ያንሰናል። ከ365 ቀን ለእኛ አንድ ቀን መሆኑ ለእኔ መጨመር አለበት። ይህ ደግሞ ሁላችንም መናገር አለብን። በጣም ነው የማመሰግነው። ሌላ ከ50 በላይ ሜዳሊያዎች አሉኝ። በተለያዩ ውድድሮች የተወዳደርኩት ሬሲንግ አለ፣ ሩጫ፣ ዌይት አለ፣ ዌይትሊፍቲንግ ወይም ደግሞ ክብደት ማንሳት፣ ቴኒስ። ሌላው የተለያዩ ውድድሮች ቴኒስ አለሎ ጦር። ከነዚህ ሁሉ 6 ኢቨንቶች ነው ያለ። በነገራችን ላይ ከ50 በላይ ሜዳሊያዎች ወርቅም፣ ነሐስም ብርም አለ። በስሉ ከታየ ያቆቴ ያለ ማለት ይችላል። አላመጣሁትም ማምሶሪ እንግዲህ ገርታ ከ35 በላይ ሰርቲፊኬቶች አሉ። በተለያዩ በጎ ፈቃድ የሰሯቸው ላይክ እንደ ገፍታ አምረፍ ሄልዝ እስከ ኬንያ ድረስ ከናይሮቢ ድረስ በፌሎሺፕ የሄድኩባቸው ማለት ነው። በጣም የብዙ ባለቤቶች ላይ 3 ነገሮች እኔ የመጀመሪያ ያደርገኛል። አንደኛው የአማራ ክልል ምንም ሴት በሌለበት የዊልቸር ሩጫ ተወዳዳሪ ነው። አሁን ብዙዎች መጥተዋል። አንቻለ ሌላ ግቢ ላይ በኮሮና ማማን ያረገዝኳት ልጅን ማለት ነው። ከልወልድ 3 ቀን ግቢ ተጠራን ገባው ወለድኩኝ። ይዘው ወጥቼ ከግቢ ወጥቼ ወረድኩኝ። እግዚአብሔር የተመሰገነ። በወለድ በ7 ቀን ካሪኩለም ተቀይሮ ነበርና ያን ትምህርት ዊዝድሮ ማለት አልፈለኩም። ከውስጥ ጊዜው ይሄድብኛል። እንደኛ መመረቅ ነው የኔ ዓላማ። በወለድ በ7 ቀን እውነቴን ነው የምላችሁ 40 ኮርስ አንብቤ እንደሌሎች እናቶች ወልጄ አልተለኝ መተኛት ምናምን አይታሰብም። እውነቴን ነው የምነግራችሁ። በ7 ቀን 40 ኮርስ ከ60 ወስጄ 45 አምጥቻለሁ። አለ ውጤት በጣም ጊዜ ግራጁዌት ቀለበት ክርስትና በአንድ ቀን ነበር የመጀመሪያ ያደረገኝ። ሌላው የመጀመሪያው የኢትዮጵያ ብሔራዊ ቡድን ምንም የሌለም አሁን ላይ አልነበረም። እኛ ነን የመጀመሪያዎቹ። እሷ እና የመጀመሪያው ዊልቸር ቅርጫት ኳስ የ2022 ወይም 2022 የአፍሪካ 11ኛው ሻምፒዮን ላይ 3ኛ ነው የወጣ ነው።
በሴቶች 3ኛ በወንዶች 4ኛ አምበል ላይ ከዛ ውስጥ ቤት ተጫዋች ላይ እግዚአብሔር ይመስገን። አመሰግናለሁ። እወዳችኋለሁ። በጣም አመሰግናለሁ። ይቅርታ ጊዜያችሁን ተሰራው አስመሰጣቸው ብዙ ነገር አለ ህይወታቸው ውስጥ በጥቂቱ ከባህር ውስጥ በማንኪያ የተቀዳ ልምዳቸውን ማይጋሩን እናከብራችኋለን። እናንተ አርአያ ተምሳሌት ያልሆናችሁን ማን ሊሆነን ይችላል? Thank you very much. Please give a round of applause to Imbebet and Lucy for their great achievement. And these women, they are very strong, determined and committed. Despite their inability, it does not mean that they are a limit to success. Lucy, in her wheelchair, she managed to participate and represent Ethiopia nationally and regionally. She's also part of the Wheelchair Basketball Association, and she has a lot of medals, silver, gold, from Ethiopia, regionally and internationally. So there is a commitment that she is determined to pursue success despite the disability. And we say disability is not inability of doing work. So the zeal and determination in this special day of International Women's Day, it gives us a hope to bond as a society, despite our differences, despite our different abilities we have in society. We shouldn't shy away from being part of the society. And Imbebet, she climbed the highest mountain in Ethiopia, that is the Ras Dashen, and she has a dream of reaching the summit of the Mount Kilimanjaro, which is the highest summit in the continent. And of course, she had this accident at an early age. She was young when she get this disability through car accident, but she never gave up. She never gave up. She continued her determination for success. So as we celebrate the International Women's Day, please let's also appreciate these two women that give us incredible success, and they are part of society. So congratulations to Imbebet and Lucy. One last aspect of our brother here, Ras Barakat. He is very committed to also support their work, and also having a better wheelchair that can increase their mobility as they play and represent Ethiopia. So he is promoting this art through whatever proceeds that come through it, the sale of the artwork that you will all see here, and there's also exhibition outside. Whatever comes from that will be a support to Imbebet and Lucy and others to also do well and represent Ethiopia and represent Africa.